እኔ ብቻ ነኝ የምታይክ። ስለዚህ በደንብ አድርገህ ስማኝ ምን እንደምልክ። አሁን ነው ከዚህ ጥፋ ሂድ። እማዬ በቃ ሂጃለሁ። እሺ ቻው። ያኔ ልጅ እዛሽ ልጅ ቤት ደግሞ እንዳትሄጂ። አይ ፈጣሪ ምን ነው አንድ ልጄ። ኧረ ልብ ስትልኝ። አይ ከንቱ በኖር ለፍቅር ነፍስ ከመስጠት ምን ፈለክ? ደህና ነሽ አይደል? አዎ ደህና ነኝ። ሌላ የምትለው ነገር አለ? አይ አዎ አፈቅርሻለሁ እኮ። ምን ሰው መስለህ ራሱ አትታየኝም። ለእኔ ግን አንቺ ብቻ ነሽ የምትታየኝ ማርያምን። እኔ ብቻ ነኝ የምታይክ። ስለዚህ በደንብ አድርገህ ስማኝ ምን እንደምልክ። አሁን ነው ከዚህ ጥፋ ሂድ። እሺ እሄዳለሁ፣ ግን መቼም እና የትም አንድ ጓደኛ ካስፈልግሽ አስታውሽ እንደ አይነት ሰው እንዳለ ለአንቺ ብሎ ህይወቱን የሚሰጥና አንድ አፍቃሪ እንዳለሽ። ለአንቺ ብዬ ምንም አደርጋለሁ። ምን ይመስላል ጅል? መቼ የተነዳ በራስ ቃለው ደቂ። እስኪ እያለቀስክ ነው እንዴ? ገዴና አብዳሃል እንዴ? ወንድ ልጅ ያለቅሳል? ቢጎልም ከቶ እምነቴ። ለዚህ እኮ ነው የምነግርህ፣ የሌለውን ነገር ለመሆን አትሞክር። እስኪ ማንነትን ተመልከት፣ እንዴት እንደምታለቃቅስ አይተኸዋል? ተው በቃ ይሄን ሁሉ በእናትህ። የኔ ማንነቴ ልፍስፍስ ነሽ። ስትሆኚ በፍቅር በኖር ለፍቅር ነፍስ። አሁንም እዛች ልጅ ቤት ሄድክ አይደል? አትወድህም እኮ ልጄ። እናቴ በጣም እኮ ነው የምትናፍቀኝ፣ በጣም እናቴ ትሙት። ሰማኛለህ? ይህ ፍቅር መጽሐፍ ወይም ግጥም ላይ ነው እንጂ ህይወት ውስጥ የለም። እማ ለምን እንደማስበው አላውቅም። አንድ መንገድ ለኔ ወይስ የሆነ ቦታ ትለኛለች ወይስ ስራዬ ተበጭ ነው። ለምንድን ነው እንደዚህ የምትሆነው ልጄ? እኔ እናትህ አለሁልህ። ከማንምና ከምንም በላይ ልጄ ነው የምፈልገው። ደግሞ ሁሉም በጊዜ ይሆናል። እሺ ልጄ። ስበድል ዛሬም ልቤ መቼ ተነ